ዛሬ ይፋ የሆነው የአሰብ ሚስጥር ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት። ጠቅላይና ኢሳያስ ምን ተባብለው ነበር? ከዋናው የማትማቲክስ እሳቤ የሚለየው እኔና ኢሳያስ ስንደመር እኛ ሆነን ስለምንባዛ ነው። ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። የሚሰማኝን ደስታ እየገለጽ እውን ስላደረጋችሁት ድል የተመላበት ታሪካዊ ለውጥ እንኳን ደስ አላችሁ እላለሁ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በፓርላማ በነበራቸው ሰፋ ያሉ ሰዓታትን የወሰዱ ቆይታቸው በርካታ ጉዳዮችን አንስተዋል። በምክር ቤት አባላት ከተነሱላቸው ጥያቄዎች መካከል በተለይ የቀይ ባህርና የአሰብ ጉዳይ ሰፊውን ሰዓት ይዞ ማብራሪያዎች ተሰጥተውበታል። ጠቅላይ ሚኒስትሩም የአሰብን ጉዳይ ጠንከርና ጠበቅ አድርገው ምላሻቸውንና ማብራሪያቸውን ሰጥተውበታል። እንዲሁ በድንገት የተነሳ ጥያቄ አይደለም፣ ቆየት ያለና የታሰበበት ነው ያሉት ጠቅላይ ሚኒስትሩም ይህንን ጉዳይ በተመለከተ ፕሬዝዳንት ኢሳያስ ባሉበት በህዝብ ፊት አዲስ አበባ ላይ በቀጥታ ስርጭት ተናግረዋል ሲሉ ተደምጠዋል። ከአስመራ አሰብ ድረስ የሚሄድኩበት ጉዳይ ነው። ነገሩ በዚህ ሳበቃ ኤርትራ ባለስልጣናት ጭምር ነገሩን በሚገባ እንዲያውቁ ጭምር በመጽሐፍ መልክ ጭምር ጽፌም ልኬላቸዋለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ በዛሬ ፓርላማ ውሏቸው ማብራሪያቸውን ሰጥተውበታል። ሆኖም በኤርትራ በኩል በዚህ ጉዳይ ላይ ምላሽ ለመስጠት ብዙ ዝግጅቶች አልነበሩም ሲሉም ጠቅላይ ሚኒስትር አብይ አህመድ በዚህ ዛሬ ማብራሪያቸው ላይ አክለዋል። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ ከዚሁ ጋር በተያያዘ ጥያቄዎቹ የተሰነዘሩት በተወሰኑ የፓርላማ አባላት ቢሆንም ጥያቄዎቹ ግን ጠንከርና ጠጠር ያሉ ሆነው ታይተዋል። ሁለት የገዢው ፓርቲ ብልጽግና አባላት እንዲሁ ከአማራ ብሔራዊ ንቅናቄ አብን ደግሞ እነዚህን ጥያቄዎች ለጠቅላይ ሚኒስትር አብይ አህመድ ካነሱት መካከል ናቸው። የሻዕቢያ ቡድን የኢትዮጵያን ፍትሐዊ ጥያቄ ለማዛባት የሐሰት ፕሮፓጋንዳ የሚነዙና የሚያሰራጩ ኃይሎችን አሰማርቷል። በሀገራችን ውስጥ ግጭቶች እንዲባባሱ ተግቶ ከመስራት ጀምሮም የተለያዩ አፍራሽ ሙከራዎችን እያደረገ ይገኛል በማለት ጥያቄዎቻቸውን ለጠቅላይ ሚኒስትር አብይ አህመድ የሰነዘሩት የፓርላማ አባል ተደምጠዋል። የፓርላማ አባሉ የሀገር ሉዓላዊነትን የሚጥስ ያሉትን የሻዕቢያ እኩይ ተግባርና የሽብር ድርጊት የዓለም አቀፉ ማህበረሰብ እንዲገነዘብ በመንግስት በኩል እየተሰሩ ያሉ ስራዎችን በተመለከተም ማብራሪያ ይሰጡን ያሉበት ሁኔታም ታይቷል። ከዚህ ውጭ ሌላኛው የምክር ቤት አባል ባነሱት አስተያየት አዘል ጥያቄ ከህግና ከስርዓት ባፈነገጠ መንገድ ይንቀሳቀሳል ያሉትን ህወሓት ከሻዕቢያ ጋር በማበር ለጦርነት እየተዘጋጀ ነው በማለት ቀጠል አድርገውም አንዳንድ መረጃዎች እንደሚጠቁሙት የህወሓቶቹ አዛውንቶች ቡድን ከሻዕቢያ ኃይሎች ጋር ግንባር ፈጥሮ ለመስራት እየተንቀሳቀሱ መሆኑ ይሰማል። በመሆኑም ሉዓላዊነታችንን የሚዳፈር የሻዕቢያን እንቅስቃሴ ለመግታት እየተሰሩ ያሉ ስራዎች በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጠን ሲሉም ለጠቅላይ ሚኒስትሩ ጥያቄዎችን አቅርበዋል። የአማራ ብሔራዊ ንቅናቄ አብን ተወካዩ ዶክተር ደሳለኝ ጫኔም ጠንከር ያሉ ጥያቄዎችን ካቀረቡ የምክር ቤት አባላት መካከል አንዱ ናቸው። ዶክተር ደሳለኝ በዚሁ ጥያቄያቸው መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ማለትም ለአማራና ለኦሮሚያ ክልሎች ከወታደራዊ አማራጮች የተለያየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም ሲሉ ጠይቀዋል። ዶክተር ደሳለኝ አክለውም የኢትዮጵያ ህዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። ሀገራችን እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም ያሉ ሲሆን ከሀገር ውስጥ የውጊያዎችና የግጭት ጥያቄዎቻቸው ባለፈ ቀጥል አድርገውም መንግስት የቀይ ባህርን የማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከከባድ የጸጥታና የኢኮኖሚ ችግሮች ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥና ከአጣዳፊ አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በአገሪቱ ውስጥ ካለው ችግር ክብደት አኳያ መንግስት ይህን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ ፖለቲካዊ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም ሲሉም የጠየቁ ሲሆን ከዚህ ቀጥል አድርገውም አሁን ከኤርትራ ጋር በጦርነት ዋዜማ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፍ ማህበረሰብ ዘንድ በሰፊው ተዘግቧል ሲሉ ተደምጠዋል። የፌዴራል መንግስት ከትግራይ ኃይሎች ጋር ከፍተኛ መካረር ውስጥ እንደገባም ግልጽ ነው። ክቡር ጠቅላይ ሚኒስትር ሁላችንም ለምን ካለፈ ጥፋቶቻችን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከኦሮሞ ነጻነት ሰራዊት ጋር መንግስት የገባበት ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይን አስመልክቶ ከኤርትራ ጋር የገባንበትን ሰጣ ገባ በሰላማዊ
በሕጋዊና በሰጥቶ መቀበል መሰረትን ባደረገ አካሄድ እንዲፈታ ጠይቃለሁ ሲሉም ያቀረቡትን ጥያቄ ቋጭተዋል። ጠቅላይ ሚኒስትር አብይ በሀገር ውስጥ ግጭቶች ዙሪያ እንዲሁ ከኤርትራ ጋር ብለውም ከፕሪቶሪያ ስምምነት ጋር በተያያዘም ሰፋ ያሉ ማብራሪያዎችን ሰጥተዋል። በሀገር ውስጥ በትጥቅ የሚንቀሳቀሱ ኃይሎችን በተመለከተም ኢትዮጵያ አሁን ባለችበት ተጨባጭ ሁኔታ ለመገንጠል ለመጠቅለልም ምቹ እንዳልሆነች አመላክተዋል። የኢትዮጵያን ሰላም ለማይሹ ሀገራት ተላላኪ ያሏቸውን አካላትን በነቀፉበት ንግግራቸው እነዚህ ኃይላት የሚያደርጉትን ያልተረዱ ናቸው ሲሉም ተደምጠዋል። ፖለቲካዊ ልዩነቶች በንግግር ለመፍታትና ለሰላም አሁን መንግስታቸው ዝግጁ መሆኑን የገለጹት ጠቅላይ ሚኒስትሩም በድርድር መፍትሄ የማያገኙ ላሏቸው ጉዳዮች በሀገራዊ ምክክር ሂደትና በሽግግር ፍትህ መፍትሄ ለማበጀት አማራጮች እንዳሉም ተናግረዋል። በፌዴራል መንግስትና በህወሓት መካከል የተፈረመውን የፕሪቶሪያ ስምምነት ጉዳይ ያነሱት ጠቅላይ ሚኒስትሩም ስምምነቱ ተግባራዊ እንዳይሆን ህወሓት እንቅፋት መሆኑን አመላክተዋል። በስምምነቱ ፈራሚ የነበሩ ግለሰቦችም ስም ያነሱት ጠቅላይ ሚኒስትር አብይ የስምምነቱ አካል ያልነበሩ ወገኖች ስምምነቱን ተግባራዊ አልሆነም ብለው ማንሳታቸው እንዳስገረማቸውም ገልጸዋል። ተፈናቃዮችን መመለስ፣ ትጥቅ መፍታት፣ ታጣቂዎችን ትጥቅ ማስፈታትና መመለስን ጨምሮም በስምምነቱ የተካተቱና ተግባራዊ መደረግ የነበረባቸው ጉዳዮች ተግባራዊ አለመደረጋቸው ስምምነቱ ላለመፈጸሙ ሌላኛው ወገን ተጠያቂ ያደረጉት ጠቅላይ ሚኒስትሩ እንዲያም ወገን በትግራይ ዓላማ የሌለው ጦርነት ለማድረግ እቅድ እንደሌላቸው ለምክር ቤቱ አስረድተዋል። ከዚህ በመቀጠል ሰፋ ያለ ማብራሪያ የሰጡት በቀይ ባህርና በአሰብ ጉዳይ ሲሆን በዚሁ ማብራሪያቸውም ቀይ ባህርን በሚመለከት የተከበረው ምክር ቤትና መላ ኢትዮጵያ ሕዝብ ባንክሮ እንዲመለከተው የሚፈልገው ነገር አለ ሲሉ ተደምጠዋል። እኛ የቀይ ባህርን ጉዳይ ህጋዊ፣ ታሪካዊና መልክዓ ምድራዊ ብሎም ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይህን ጥያቄ በተመለከተ አንዳንዱ ነገ ካልተመለሰ ይላል፣ ሌላው ደግሞ ነገን ስመጣ ካልጀመርኩት ይላል። ሁለቱም አያስፈልጉም ያሉት ጠቅላይ ሚኒስትሩ ኢትዮጵያ ቀይ ባህርን ለማጣት 30 ዓመታትና ከዚያ በላይ የወሰደ ጊዜያትን ወስዳለች። ኢትዮጵያ ቀይ ባህርን ያጣችው በ30 ዓመታት ትግል ውስጥ በብዙዎች ርብርብ ነው ሲሉ ተደምጠዋል። ወደ ቀይ ባህር ለመመለስ አሁን ኢትዮጵያ 30 ዓመት ያስፈልጋታል ብዬ አላስብም ብለዋል። በተረጋጋና በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገውን ያክል ብንወያይ ግን ለማጣት የፈጀብንን 30 ዓመታት ለማግኘት ይፈጅብናል ብዬ አላስብም። ጊዜው በቂ ስለሆነ ሁኔታውን በተረጋጋ መንገድ ማየቱ ያስፈልጋል ሲሉም ተናግረዋል። ከዚህ በመቀጠልም ጠቅላይ ሚኒስትር አብይ አህመድ ማብራሪያቸውን የሰጡት በእሳቸው በኩል አሰብን በተመለከተ ከመነሻው ጀምሮ የነበራቸውን አቋም ወጥነት እንደነበረውና ይህን ጉዳይ በተመለከተም በጊዜው በአዲስ አበባም በአስመራም እንዲሁ በአሰብም ጭምር ያነሱት መሆኑን አመላክተዋል። ጥያቄው ሲነሳ የራሱ ዳራ ነበረው ያሉት ጠቅላይ ሚኒስትሩም መጀመሪያ በዚህ ጉዳይ የተሸፋፈነ ጉዳይ ቢኖር ኢትዮጵያን ከቀይ ባህር ውጭ ያደረገውን ውሳኔ ማን ወሰነው የሚለው ነበር በማለት ማብራሪያቸውን ቀጥለዋል። በዚህም በመጀመሪያ በጊዜ የነበረው ካቢኔ ይሆናል በሚል የሰነድ ማገላበጥ ስራ የተሰራ መሆኑን አመላክተዋል። ሆኖም በተደረጉ የካቢኔ ውሳኔ ማገላበጥ ሂደቶች ኢትዮጵያ ከቀይ ባህር ውጭ የሆነችበትም ምንም አይነት የውሳኔ ሰነድ አልተገኘም ሲሉም ጠቅላይ ሚኒስትር አብይ አህመድ በዚሁ ማብራሪያቸው ላይ ተናግረዋል። ከዚህ ውጭም የወቅቱ ምክር ቤት ወስኖ ሊሆን ይችላል በሚል ሰነድ የማገላበጥ ስራ ተሰርቷል ሲሉም በዚሁ የፓርላማ ማብራሪያቸው አክለዋል። ከካቢኔ እስከ ምክር ቤት ድረስ ያልወሰነበትን የቀይ ባህር ውሳኔ ማን ወሰነው በማለት የጠየቁት ጠቅላይ ሚኒስትሩም ኢትዮጵያ ከቀይ ባህር ውጭ እንድትሆን የተደረገበት መንገድ የህጋዊነት ችግር እንዳለበት ማሳያው በጊዜ የነበሩ ተቋማት በዚህ ወሳኝ ጉዳይ እንዳይገቡበት መደረጉ ነው ሲሉም ማብራሪያቸውን ሰጥተዋል። ጠቅላይ ሚኒስትር አብይ በዛሬ የፓርላማ ውሏቸው ኢትዮጵያ ከቀይ ባህር ውጭ የሆነችበት መንገድ ህጋዊነትን የተላበሰ አልነበረም ሲሉም ወግተዋል። ያኔ ኢትዮጵያ ከቀይ ባህር ውጭ እንድትወስድ ስትደረግ የሚያሳይ አንድ ገጽ የውሳኔ ወረቀትን እንኳን ማግኘት አልቻልንም፣ ደግሞም ካለ የሚነገረን ያ ካልሆነ ግን ጉዳዩ ህልውና ጉዳይ ነው ሲሉም የጠየቁበት ሁኔታ ታይቷል። የቀይ ባህር መውጫና የአሰብ ጉዳይን በተመለከተ እሳቸውና መንግስታቸው ትናንት ያነሳው ጉዳይ ሳይሆን የቆየ መሆኑን ያስረዱት ጠቅላይ ሚኒስትሩም ያን ጊዜ ፕሬዝዳንት ኢሳያስ ወደ አዲስ አበባ ጉዞ አድርገው በሚሊኒየም አዳራሽ በነበረ ፕሮግራም ላይ በነበረ ንግግራቸው ላይም ፕሬዝዳንቱ ባሉበት በህዝብ ፊት በአደባባይ የአሰብን ጉዳይ ያነሱ መሆናቸውን በትውስት አመላክተዋል። ከግጭቱ በኋላ በኢትዮጵያና ኤርትራ መካከል ሰላም ሲፈጠር መጀመሪያ እኔ ወደ አስመራ ተጉዤ በኋላ የኤርትራው ፕሬዝዳንት ወደ ኢትዮጵያ ሲመጡ የመጀመሪያው መድረክ ያደረግነው ሚሊኒየም አዳራሽ ነው። ብዙ ህዝብ አለበት። በላይቭ ቲቪ ሁላችሁ ወይ ነበራችሁ ወይ ሰምታችኋል። ካልሰማችሁ አሁን ገብታችሁ ዩቲዩብ ላይ ስሙት። የመጀመሪያው ስብሰባ አሰብ ነው የሚለው እሳቸው ባሉበት። ከዋናው የማትማቲክስ እሳቤ የሚለየው እኔና ኢሳያስ ስንደመር እኛ ሆነን ስለምንባዛ ነው። ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። የሚሰማኝን ደስታ እየገለጽ እውን ስላደረጋችሁት ድል የተመላበት ታሪካዊ ለውጥ እንኳን ደስ አላችሁ እላለሁ። ጠቅላይ ሚኒስትሩ በዚሁ ማብራሪያቸው ከዚህ በኋላ አስመራ በነበራቸው ምልልስም
አሰብ መሄድ የሚፈልጉ መሆናቸውን ለፕሬዝዳንት ኢሳያስ በመግለጽ ወደዚያ ያመሩ መሆናቸውን ገልጸው ይህም ቢሆን አሰብን በተመለከተ ከመነሻው ይዞት የነበረ አቋም አካል የነበረ መሆኑን አክሎ አመላክተዋል። በጊዜውም አሰብ ባህሩ ላይ ቁመን ያወራነው ስለ ወደብ ነው፣ ዩቲዩብ ላይ ተመልሳችሁ ተመልከቱ ሲሉም ጠቅላይ ሚኒስትር አብይ አህመድ በዚህ የፓርላማ ማብራሪያቸው ተናግረዋል። ጉዳዩ ሚስጥር አይደለም ያሉት ጠቅላይ ሚኒስትር አብይ በመደመር ትውልድ መጽሐፋቸው ላይ የአሰብን ጉዳይ አስፍሮ መጽሐፋቸውን ለኤርትራ ባለስልጣናት የላኩት መሆኑንም በዛሬው ዕለት በሰጡት ማብራሪያቸው ላይ ተናግረዋል። አበቃን። ሰናይ ጊዜን ተመኘን።